رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على نبينا محمد وعلى آله وصحبه وسلم وبعد إن شاء الله يا الله سبحانه وتعالى فكرك هنا فنواصل درسنا في هذه الرسالة خذ عقيدتك من الكتاب والسنة الصحيحة جمع وترتيب محمد بن جميل زينو المدرس في دار الحديث الخيرية مكة المكرمة إن شاء الله إن رسالة مصحف درساتنا የምንቀጥል ይሆናል የመጀመሪያውን ምዕራፍ حق الله على العباد የሚለውን በአምስት ጥያቄዎች ከጨረስን በኋላ ወደ ሁለተኛው ምዕራፍ ነው የተሸጋገርነው እንግዲህ እነዚህን መያዝ ያስፈልጋል ያሳለፍነውን ከመጀመሪያው ምዕራፍ حق الله على العباد የሚል ምዕራፍ ነው ከዚህ ምዕራፍ ስር ወደ አምስት ጥያቄዎችን አይተናል አንደኛ لماذا خلقنا الله የሚል አይተናል ሁለተኛ ما هي العبادة የሚል አይተናል ሶስተኛ ላይ كيف نعبد الله የሚል አይተናል አራተኛ ጥያቄ هل نعبد الله خوفا وطمعا የሚል አምስተኛ ጥያቄ ما هو الإحسان في العبادة የሚል አይተናል ማለት ነው መጀመሪያው ክፍል ላይ የአላህ Subhanahu Wa Ta'ala ፍቃዱ ከሆነ ዛሬ ሁለተኛውን ክፍል የምንቀራ የምናይ ይሆናል أنواع التوحيد وفوائده إلى السؤال السادس لماذا أرسل الله الرسل الجواب أرسلهم للدعوة إلى عبادته ونفي الشرك عنه قال تعالى ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت الطاغوت الشيطان الداعي إلى عبادة غير الله وقال صلى الله عليه وسلم والأنبياء إخوة ودينهم واحد متفق عليه السؤال السابع ما هو توحيد الرب الجواب توحيده بأفعاله كالخلق والتدبير وغيرهما قال الله تعالى الحمد لله رب العالمين وقال صلى الله عليه وسلم أنت رب السماوات والأرض متفق عليه السؤال الثامن ما هو توحيد الإله الجواب هو إفراده بالعبادة كالدعاء والذبح والنذر قال الله تعالى وإلهكم إله واحد لا إله إلا هو الرحمن الرحيم وقال صلى الله عليه وسلم فليكن أول ما تدعوهم إليه شهادة أن لا إله إلا الله متفق عليه وفي رواية للبخاري إلى أن يوحدوا الله إن شاء الله يزاريو درساتችን የሚሆነው አሁን በተነበቡት ላይ ይሆናል ማለት ነው أنواع التوحيد የተውሂድ አይነቶችን وفوائده የተውሂድን ጥቅሞችን የሚያብራራ ክፍል ነው የመጀመሪያው ክፍል ላይ حق الله على العباد የሚል ነው የአላህ ሐቅ በባሪያዎች ላይ አላህ Subhanahu Wa Ta'ala ያለውን ሐቅ ያየንበት ነው ስለ ዒባዳ ዙሪያ ነው ያየነው ሁለተኛው ምዕራፍ ላይ انواع التوحيد وفوائده የተውሂድ አይነቶች አንዋዕ ማለት አይነቶች التوحيد የተውሂድ አይነቶችና وفوائده የተውሂድ ጥቅሞች እሱን የሚያብራራ የሆነ ክፍል ነው ማለት ነው ሁለተኛው ክፍል የተውሂድ አይነቶችን ያብራራሉ እንደዚሁ የተውሂድን ጥቅምም ያብራራሉ ማለት ነው እዚህ ክፍል ላይ السؤال السادس ስድስተኛው ጥያቄ
ሊማዛ ለምንድን ነው? አርሰለላሁ አላህ የላከው አሩሱላ መላእክተኞችን አላህ ሱብሓነሁ ወተዓላ የላከው ለምንድን ነው? ሊማዛ ማለት ለምንድን ነው ማለት ነው። አርሰለላሁ አላህ የላከው አሩሱላ መላእክተኞችን የላከበት ዓላማ ምንድን ነው የሚል ነው። ይህን ማወቅ ፊል ሐቂቃ ይህን ጥያቄ ማወቅ ለኛ ትልቅ ትርጉም አለው። ትልቅ ጉዳይ ነው። ትልቅ ነገር ነው። የተፈጠርንበትን ዓላማ ማወቅ እንደዚሁ መላእክተኞችን የተላኩበትን ዓላማ ማወቅ አውቀን ፊል ሐቂቃ ከተገበርንበትና ከሰራንበት ህይወታችንን የሚቀይር ጉዳይ ነው። የተፈጠርንበት ዓላማ ተውሂድ መሆኑን ካወቅን ተውሂድን እንማራለን፣ እናውቃለን፣ እንገነዘባለን፣ ባወቅነው እንስራለን፣ እንተገብራለን እስከ መጨረሻው ድረስ አላህ ሱብሓነሁ ወተዓላ እስክንገናኝ ድረስ ማለት ነው። ያለ ዓላማ ከተፈጠርንበት ዓላማ ውጭ ነገሮችን ማለት ነው እነሱም እናደርጋለን ቦታ የምንሰጣቸው አይሆንም። ከነሱም ካሉባልታ ነገር ካላስፈላጊ ነገሮች እንርቃለን ማለት ነው። የተፈጠርንበትን ዓላማ ካወቅን ይሄ ትልቅ ነገር ነው። ሌላኛው መላእክተኞች የተላኩበትን ዓላማ ማወቅ አሁን ካለው ውዝግቦች አሁን ባለንበት ዘመን ከሚነሱ ሹብሃዎች ራሳችንን እንጠብቃለን ማለት ነው። ፊል ሐቂቃ መላእክተኞች ለምን ተላኩ? የተላኩበት ዓላማ ምንድነው? የሚለውን ካወቅን ይህን ካወቅን ከዛም በኋላ አውቀን እነሱ የተላኩበትን ዓላማ አውቀን በዛ ላይ ከተጓዝንበት አሁን ካሉ ውዥንብሮች፣ ሹብሃዎች፣ ማምታቻዎች ራሳችንን እናርቃለን ማለት ነው። ስለዚህ ልብ ብለን ልናውቅ የሚገባ ትልቅ አጀንዳ ነው። السؤال السادس ስድስተኛው ጥያቄ لماذا أرسل الله الرسل አላህ መላእክተኞችን የላከበት ለምንድን ነው? ያገባቸው ዓላማ ምንድን ነው? አልጀዋብ መልሱም አርሰለሁም አላህ ልኳቸዋል መላእክተኞችን ሊደዕወቲ እንዲጣሩ ኢላ ዒባደቲሂ እሱ በብቸኝነት እንዲመለክ ሰዎች እሱን ብቻ እንዳመልኩ እንዲገዙ ወደዚህ እንዲጣሩ ነው መላእክተኞችን የላካቸዋል። ወነፊ ሽርኪ ሽርክን ሊገረስሱ ሽርክን ውርቅ ሊያደርጉ ማጋራትም ማለት ነው አንሁ ከአላህ ሱብሓነሁ ወተዓላ ይሄ ነው የተላኩበት ዓላማ። ያ ማለት ወደ ተውሂድ ሊጣሩ ነው የተላኩት። ልብ በሉ አርሰለሁም አላህ ሱብሓነሁ ወተዓላ ልኳቸዋል። እነማን መላእክተኞችን አርሰለሁማት አርሰለላሁ አርሩሱል መላእክተኞችን አላህ ልኳል። ሊደዕወት ማለት እንዲጣሩ ኢላ ዒባደቲሂ ወደሱ አምልኮ ማለት አላህ ሱብሓነሁ ወተዓላ በብቸኝነት እንዲመለክ ወነፊ ሽርክ አንሁ ከሱ ሽርክን ውርቅ ሊያደርጉ በአላህ ሱብሓነሁ ወተዓላ ላይ ማጋራትን ውርቅ ሊያደርጉ ሊገረስሱ ለዚህ ነው የተላኩበት ዓላማ ይህ ነው። ለዚህ ማስረጃ ቃለ ተዓላ አላህ ሱብሓነሁ ወተዓላ አለ በተከበረው ቁርአኑ ወለቀድ በዓትና በርግጥ ልከናል አለ። ወለቀድ በዓትና ማለት አይ አርሰልና በርግጥ ልከናል ፊ ኩሊ ኡመቲን በየህዝቡ ሁሉ በየማህበረሰቡ ሁሉ ልከናል ረሱላን መላእክተኛን አለ። ምንም መልእክት አስይዘናል አላህ አን ዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉት ከአላህ ውጭ የሚመለኩ ነገሮችን ራቁ የሚሉ ሲሆኑ ይህም መልእክት ይዘው መላእክተኞችን ወደ የህዝቡ ሁሉ ወደ የማህበረሰቡ ሁሉ በርግጥ ልከናቸዋል ይላል አላህ ሱብሓነሁ ወተዓላ። ልብ በሉ ላይ ከዚህ የምንረዳው አላህ ሱብሓነሁ ወተዓላ መላእክተኞችን የላከበት ዓላማ ወደ ተውሂድ እንዲጣሩ ነው። አላህ ሱብሓነሁ ወተዓላ በብቸኝነት እንዲመለክ ወደዚህ ጥሪ ነው። በአላህ ሱብሓነሁ ወተዓላ ላይ ማጋራት ውርቅ እንዲሆን እንዲገረሰስ ለዚህ ነው የተላኩት።
ከነዛ ሩሱሎች ከነዛ መላእክተኞች ውስጥ ማን ይገኙበታል? ነቢዩና ሙሐመዱን ሰለላሁ ዐለይሂ ወሰለም እሳቸው ይገኙበታል። እሳቸውም የተላኩት ለዚህ ጥሪ ነበር፣ ለተውሂድ ጥሪ ነው የተላኩት። ወደ ተውሂድ ነበር ሲጣሩም የነበረው። ስለዚህ መላእክተኞች የተላኩት ወደ ተውሂድ ሊጣሩ ከሆነ በአሁኑ ሰዓት የተለያዩ ብዥታዎችንና ሹብሃዎችን ማምታቻዎችን እያደረጉ እያመጡ ከተውሂድ የሚሸሹ የሆኑ እንደዚሁ ከተውሂድ የሚያሸሹ የሆኑ ሰዎች እየተከተሉ ያሉት ስሜታቸውን እንደዚሁ የእነሱን አካሄድ ለመሰረተላቸው ሰው መሆኑን ልናውቅ ይገባል። የመላእክተኞችን የሩሱሎችን መንገድ እየተከተሉ አይደሉም። ስለዚህ ማንኛውም ዳዕዋ በተውሂድ ያልተገራ በተውሂድ ላይ ያልተመሰረተ ማንኛውም ዳዕዋ ከንቱ ነው። ይህንን ነጥብ በደንብ አድርገን ልናሰምርበትና ልናውቀው ልንገነዘበው ይገባል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ወደ ተውሂድ ሲጣሩ ነበር። 10 ዓመት ወደ ተውሂድ ብቻ ያ ነገር ሳይኖር ማለት ነው። 13 ዓመት መካ፣ 10 ዓመት መዲና ወደዚህ ወደ ተውሂድ ሲጣሩ ነበር። ስለዚህ መላእክተኞች የተላኩበት ዓላማ ይህ ነው። ሲለፉለትም ሲጥሩለትም የነበረው መከራን ብዙ ችግሮችን ሲቋቋሙ የነበረው በዚሁ በተውሂድ ጥሪ ነው። ነቢዩላህ ኢብራሂም አለይሂ ሰላም እሳት ላይ የተወረወሩት ለዚሁ ለተውሂድ ጥሪ ነበር። ወከዛሊክ ነቢዩላህ ሙሳ አለይሂ ሰላም በአምባገነን ፊርዓውን ያ ጭቆና ያ ሁሉ መከራ ግፍ ሲቋቋሙ የነበሩት ያን ሁሉ ሰቀቀን ታሪካቸው ላይ እንደሚታወቀው ሲቋቋሙ የነበሩት ለዚሁ ለተውሂድ ጥሪ ነበር። ወከዛሊክ ነቢዩላህ ዒሳ አለይሂ ሰላም ህዝቦቻቸው ሊገሏቸው የነበረው ሊገሏቸው ሲል አላህ ሱብሓነሁ ወተዓላ ወደ ሰማይ እንዲያደርጉ ያደረጋቸው በዚሁ በተውሂድ ጥሪ ነበር። ወከዛሊክ ነቢዩላህ ኑህ አለይሂ ሰላም መጀመሪያ ላይ እንደዚሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያን ሁሉ ችግር ሰቀቀን ሲያሳልፉ የነበሩት በዚሁ በተውሂድ ጥሪ ነው። መጅኑን፣ እብድ፣ ሳሂር፣ ደጋሚ፣ ካሂን፣ ጠንቋይ፣ ከዛብ፣ ውሸተኛ፣ ነማም፣ ነገር አዋሳጅ ሲሏቸው የነበሩት እንደዚሁ ማለት ነው። የግመል ፈርስ ይጥሉባቸው የነበረው በዚሁ በተውሂድ ጥሪ ነው። ሲሰርቧቸው ሲገለምጧቸው እንደዚሁ በህፃን ልጆች በባሪያዎች በድንጋይ የተጨፈጨፉት በዚሁ በተውሂድ ጥሪ ነው። በዚሁ ለተውሂድ ጥሪ ነው። ከሚወዷት መካ ሀገር በሌሊት ብቻቸውን ከአቡበክር ጋራ ብቻቸውን ማለት ከአቡበክር ጋራ ተደብቀው የወጡት ሰዎቻቸው ሊገሏቸው ሲል የወጡት በዚሁ ለተውሂድ ጥሪ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግንባራቸው የቆሰለው ጥርሳቸው የተሰበረው ለዚሁ ለተውሂድ ጥሪ ነበር። ብዙ መከራዎችን ችግሮችን ታሪካቸው ላይ ሲራቸው ላይ እንደሚታወቀው ማለት ነው። ስለዚህ ሩሱሎች መላእክተኞች ያ ሁሉ ችግር ሰቀቀን መከራዎች ሲያሳልፉ የነበረው ለተውሂድ ጥሪ ነው። ይህን ነው ይገባል። ለስልጣን አይደለም፣ ለገንዘብ አይደለም፣ ለምንም አይደለም። ስልጣን ቢሆንማ ለረሱል ሰለላሁ ዐለይሂ ወሰለም እንኳን አቅርቦላችሁ ነበር። ስልጣን ከፈለግ ስልጣን እንስጥህ፣ ገንዘብ ከፈለግ ገንዘብ እንስጥህ። እንደዚሁ ሴት ከፈለክ ደግሞ አለች የተባለ ሴት እንዳርግ።
ብለዋቸው ነበር። አሞህ ከሆነም እናሳክምህ፣ እኛ ገንዘባችን እስካለ ድረስ ወደ ኋላ አንልም፣ እናሳክምህ ብለዋቸው ነበር። ባይሆን ይሄንን ተውሂድ የምትለውን ጥሪህን ታዋሉ። በቃ ይሄ ተውሂድ የምትለው ጥሪ ሰዎች እየለያየ ነው። ባልና ሚስትን እየለያየ ነው። ልጅና አባትን እየለያየ ነው። ጎረቤት ለጎረቤት እያባላ ነው። ስለዚህ ይሄንን ተውሂድ የምትለውን ጥሪህን ታው። ብቻ ስልጣን ከሆነ ስልጣን እንስጥህ፣ ገንዘብ ከሆነ ገንዘብ እንስጥህ፣ የካዕባን ቁልፍ ከሆነ እንስጥህ፣ እንደዚህ የምትፈልገው ሴትም ከሆነ እንዳርህ አለች የተባለች፣ አሞህም ከሆነ ንገረን፣ እንደው ገንዘባችን እስኪያልቅ ድረስ አንተ እናሳክምሃለን። እዚህ ደረጃ ድረስ ተብሎ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወይ ፍንክች የተውሂድን ጥሪ አልተውም አሉ። ቀጠሉ ዳዕዋቸው ብዙ መከራዎችን ችግሮችን እየተቋቋሙ እንደሚታወቀው ሲራቸው ላይ እንደሚታወቀው ሱብሃንአላህ ብዙ መከራዎችን አሳልፈዋል። ስለዚህ ይህንን ማወቅ አለብን። አሁንም ቢሆን ማህበረሰቡ ጥሩ ነገር ከተፈለገለት እንደዚሁ መልካም ነገር ከተፈለገለት ምን ያስፈልጋል? ተውሂድ ነው። ተውሂድ አተውሂዱ አወለን ቅድሚያ ለተውሂድ ነው። الحقيقة ይህን ካወቅ የኢኽዋኖችም ሹብሃ የሙመይዓዎችም ሹብሃ ገደል ከንቱ ይገባል። ከነሱ በፊት የሱፍያዎች፣ የተብሊጎች፣ የአህባሾች ገደል ይገባል፣ ከንቱ ነው የሚሆነው። ወከዛሊከ የኢኽዋኖችና የሙመይዓዎች ኢኽዋኖች እንደሚታወቀው ሰዓቱ አይደለም ተውሂድ አትበሉት። ተውሂድ ሰዎችን ይለያያል። አትለያዩ በቃ ይሄ የሚያለያይ ርዕሶች ናቸው፣ አታንሱ፣ አንድ መሆን ነው የሚያስፈልገን የሚል አቋም አንግበው ይንቀሳቀሳሉ። ነተዓወኑ ፊማ ተፈቅና ዐለይህ ወሊየዕዙር በዕዱና በዕደን ፊማ እኽተለፍና ፊህ የሚለውን ቃዒዳቸውን ይዘው ማለት ነው። ወከዛሊከ ልጆቻቸው ሙመይዓዎችም ላነጅዐል ኺላፈ ፊ ገይሪና ሰበበን ሊልኺላፊ በይነና የሚል ቃዒዳ መስርተው እንደሱም ይጓዛሉ። ባይሆን ሙመይዓዎች ተውሂድ ለማስመሰል ተውሂድ ይላሉ። ለማስመሰል ነው። ተውሂድ እናስተምራለን ይላሉ። ከሱፍያ ጋር ይቀመጣል፣ ከአህባሽ ጋር ይቀመጣል፣ ከኢኽዋን ጋር ይቀመጣል፣ ከተብሊግ ጋር ይቀመጣል። እጅ ለእጅ ተያይዞ ፎቶ ይነሳል፣ አብሮ እየበላ ፎቶ ይነሳል። አንድነታችንን የኢትዮጵያ ሙስሊሞች አንድነት ይገባል፣ ፎቶ ይነሳል፣ አጽድቆ ይወጣል። ምን አይነት ተውሂድ ነው ተውሂድ የሚለው? ሱፍዮች እኮ ወከዛሊከ አልአህባሽ በአላህ ሱብሓነሁ ወተዓላ የሚያጋሩ ሰዎች ናቸው። በአላህ ሱብሓነሁ ወተዓላ ማጋራትን እኮ ተውሂድ ብለው የሚጣሩ ሰዎች ናቸው። ቀብር አምልኩ፣ እነዚህ ወደ አላህ ሱብሓነሁ ወተዓላ ያቃርባሉ እኮ ነው የሚሉት እነሱ። ሙታንን ማጣራት ይቻላል፣ ወደ አላህ ያቃርባል ነው የሚሉት እኮ እነሱ። የት ላይ ነው ተውሂዱ? ስለዚህ ኢኽዋኖች የሚያነሱትም ይሁን ሙመይዓዎች የሚያነሱትም ይሁን የነሱ ብጅታ ገደል ይገባል። ይህንን ካወቅን የተፈጠንበትን ዓላማ ካወቅንና ሩሱሎች የተላኩበትን ዓላማ ካወቅን በሱ ከተገበርን ይሄ ነው በቃ። ይሄን ካዝን ፊል ሐቂቃ ተመዩዝ ይኖረናል። ከኢኽዋኖችም አንጠለፍም፣ ከሙመይዓዎችም አንጠለፍም። ምክንያቱም ተውሂድ የተፈጠንበት ዓላማ ተውሂድ ከሆነ ተውሂድን ይዘን እንጓዛለን፣ ተውሂድ እናስተምራለን፣ ከሽርክ እናስጠነቅቃለን። ይህ ሲሆን ደግሞ ለሙመይዓዎች አይመቻቸውም፣ ይለያያል፣ አስወፋቸውም። እነሱ በአንድ ሆኖ ዝም ብሎ የሆነ ምንድነው የሚፈልጉት? ተቋም መመስረት፣ የሙስሊም ተቋም ነው ብሎ እንደዛ ነው ሼኻቸው እንደተናገሩ ማለት ነው። ወዐላ ኩሊ ሐል ይህንን ማወቅ በጣም ለኛ ትልቅ አንገብጋቢ ነው። ምን ይላሉ? አርሰለሁም አላህ ሱብሓነሁ ወተዓላ ልኳቸዋል መላእክተኞችን ሊዳዕወቲ እንዲጣሩ ኢላ ዒባደቲሂ እሱን ወደ መገዛት ወነፊ ሽርክ ሽርክን ውድቅ ወደ ማድረግ አንሁ ከአላህ ሱብሓነሁ ወተዓላ ላይ ማጋራትን ውድቅ ለማድረግ አላህ ሱብሓነሁ ወተዓላ በብቸኝነት እንዲመለክ ወደዚህ ጥሪ እንዲጣሩ ነው አላህ ሱብሓነሁ ወተዓላ መላእክተኞችን የላካቸው። ይህ ነው ዓላማ፣ ገንዘብ ስልጣን አይደለም። ይህ ዓላማቸው አልነበረም ፊል ሐቂቃ። ከዚህ የጠሩ ናቸው እነሱ። ቃለ ተዓላ አላህ ሱብሓነሁ ወተዓላ አለ ወለቀድ በዐትና በእርግጥ ልከናል
ፊ ኩሊ ኡመትን ረሱለን በየህዝቡ ሁሉ ረሱልን መላእክተኛን ልከናል ይላል አላህ። አን ዕቡዱላህ አይዕቡዱላህ አላህን ተገዙ የሚሉህ ነው። ወጅተኒቡ ጧጉት ከአላህ ውጭ የሚመለኩ ነገራቶችን ራቁ የሚሉህ ነው። ልከናቸዋል በየህዝቡ ሁሉ መላእክተኞችን ይላል አላህ ሱብሓነሁ ወተዓላ። ይህን የተላኩበት ዓላማ ተውሂድ ነው፣ ሌላ ነገር አይደለም። ዛሬ ተውሂድ አለኝ የሚለው ተውሂድን ለድርድር አቅርቦ ለስልጣን ሲሸጥ ይታያል፣ ለገንዘብ ሲሸጥ ይታያል። ተውሂድን ሱብሃንአላህ ተውሂድ ይሄ በጣም አደጋ ነው። አጧጉቱ ጧጉት ማለት አሸይጣኑ ሰይጣን ማለት ነው። ጧጉቱን ሲፈስሩ አሸይጣኑ ሰይጣን ነው። አዳዒ የሚጠራ የሆነ ኢላ ዒባደቲ ገይሪላህ ከአላህ ውጭ ያለን እንዲመለክ ከአላህ ውጭ ያለን እንዲመለክ የሚጠራ የሆነ ሰይጣን እሱን ይባላል ጧጉት ይባላል እያሉ ነው። ጧጉት ኢንሻአላህ ወደፊት ከመጣ እናያለን። ጧጉት እንግዲህ ርዕሶች አሏቸው። ጧጉት ማለት ምን ማለት ነው? ኢንሻአላህ ይመጣልናል። አጧጉቱ ጧጉት ማለት አሸይጣኑ ሰይጣን ማለት ነው። አዳዒ የሚጣራ የሆነ ኢላ ዒባደቲ እንዲመለክ ማለት ነው። ገይሪላሂ ከአላህ ውጭ ያለ እንዲመለክ የሚጣራ የሆነ ሰይጣን እሱ ምን ይባላል? ጧጉት ይባላል ነው የሚሉት። ጧጉት የሚባል እሱ ነው አሉ። እንግዲህ ወጅተኒቡ ጧጉት ካለው ላይ ሲፈስሩን ነው። እና በአሁኑ ሰዓት ሽርክ የለም የሚሉ ሰዎች እንዴት ነው ከተባለ ሽርክ በአሁኑ ሰዓት በጣም አለ። ሽርክ በሀገራችን ላይ እንደ ጉንዳን በዝቶ በርክቶ ነው ያለው። ሰዎች ዛሬ መላኢካን ያመልካሉ፣ ነብይን ያመልካሉ፣ ረሱልን ያመልካሉ፣ ጂንን ያመልካሉ፣ ቆልን ያመልካሉ፣ ድንጋይ ያመልካሉ፣ ዛፍ ያመልካሉ፣ ቡና ያመልካሉ፣ ወስፌ ያመልካሉ፣ ሰገራ ያመልካሉ። ኧረ ስንቱን ይዘረዝራል። ይህ እንግዲህ የምላችሁ የካፊሩን አይደለም ሙስሊም ሆኖ ማለት ነው። ሙስሊም ሆኖ የሚያጋሩ ሰዎች ነው። ለምሳሌ አሁን ገራሚ ሰገራ ያድናል ብለው የኢዕቲቃድ እምነት የሚያደርጉ ሰዎች አሉ። ቆሻሻ ማለት ነው። በምን መልኩ ካላችሁኝ ታውቁ ከሆነ ቶንሲል የሚባል በሽታ ይሄ ጉሮሮ አካባቢ ላይ የሚያብጥ ማለት ነው። እሱ በሽታ ሲያብጥ ጊዜ የሀገራችን ሰው ምን ይላል? ሰገራ ላይ ተፍተህ ነው ጉሮሮህ ያበጠው። ስለዚህ ሽንት ቤት ግባና አርማረኝ እጥፍ እያልክ 3 ጊዜ አርማረኝ በል ይላሉ። ልብ በሉ። ምክንያቱም አሩ ተቆጥቶ ነው፣ ያ ሰገራው ተቆጥቶ ነው። ማንሳቱ እኮ ለራሱ ያጸይፋል፣ በመናገሩ ለራሱ ግን ትምህርት ስለሆነ ግድ ነው መማማር ስላለብን። ያሳበጠህ ጉሮሮውን ሰገራው ላይ ስለተፋበት ተቆጥቶ ስለሆነ ይቅርታ ጠይቅ፣ ሂድና ማረኝ በል ይላል። ቢላይቀ ይሄ እንደሚባል ግልጽና ግልጽ ነው፣ የሚታወቅ ነው። እናንተ ምናልባት ካወቃችሁትም ታውቁት ትችላላችሁ፣ የምታውቁም ካላችሁ። ይሄን ማን ነው ይቅር የሚለው? የሚያድን የሚያሽረው ማን ነው? ሱብሃንአላህ። እዚህ ደረጃ ድረስ የደረሰ ማህበረሰብ ወስፌ ማጭድ አራስ ይጠብቃል ከጅን የሚል ሰው ማህበረሰብ። ወስፌው አራስ ከሆነች ወስፌ ከራሷ ላይ ይሰካላት ይባላል፣ ወይ ማጭድ ከራስጌዋ ይቀመጥ ይባላል፣ ብረት ይቀመጥ ይባላል። ለምን? ከጅን እንዲከላከልላት። ሱብሃንአላህ። እንደዚሁ ድንጋይ የሚያመልክ ድንጋይ ከገጠር ገበያ ሲሄዱ ድንጋይ እየተሸከሙ ድንጋዩን ይሸከሙና ድንጋዩን ያስቀምጣሉ። አትርሽኝ አውለሽ መልሽኝ እያሉ አትርሽኝ አውለሽ መልሽኝ። ያማ ድንጋዩ እንዲጠብቃቸው ገበያ እንደወጡ ችግር እንዳይደርስባቸው፣ መሰረቅ እንዳይመጣባቸው፣ እንዳይዘረፉ፣ ገበያው እንዲቀናቸው ምን ያደርገው ይላሉ? ድንጋይን አስቀምጠው ይላሉ። ሱብሃንአላህ። ይሄ ነገር አለ። ወከዛሊክ ዛፍ የሚያመልኩም አሉ። በዛፍ
ሚሳሉ አንቺ ዛፍ ሆይ እህቴን አሞብኛል፣ እህቴን ከተሻለልኝ ካሻልሻት ቅቤ ቀባሻለሁ ወይ ክር አንጠለጥልልሻለሁ የሚሉ ማህበረሰብ በጣም ነፍ ነው፣ በጣም ሞልቷል። እንደው ተውት፣ ይሄ እንደው ማለት እንደው አቅል ላለው ሰው ትንሽ የሚጠናል። ሌላው ተውት፣ ይሄ እስቲጋታ፣ እስቲዓና፣ ተወኩል፣ ከአላህ ውጭ ባለ መመካት፣ ከአላህ ውጭ ያለን መታገዝ፣ ሙታንን መለመን፣ በቀብር ጠዋፍ ማድረግ፣ ሱብሃንአላህ። ሌላው ሽርክ በጣም እንደ ጉር ነው ያለው። ስለዚህ ሀገራችን ላይ በጣም ብዙ ሽርኮች አሉ፣ ብዙ ሽርኮች ይባላሉ። እንደውም ወደ ሽርክ ተጣሪዎች በጣም የበዙበት ነው። ሽርኩን ተውሂድ ነው ብለው ወደ አላህ Subhanahu Wa Ta'ala የሚያቃርብ ነው ብለው የሚያስተምሩ የበዙበት ይሄ ነገር እያለ ይሄ ነገር ተጨባጩ እያለ በአሁኑ ሰዓት ተውሂድ አያስፈልግም ማለት ሒክማ ሊሆን ይችላል። እሺ አይ በተውሂድን ስታስተምሩ በዝርዝር አታስተምሩ፣ ሽርክን ስታስጠነቅቁ በዝርዝር አታስጠንቅቁ፣ በጥቅል አስጠንቅቁ የሚሉት ሰዎች ይሄ ሒክማ ነው? ሒክማ ሊሆን ይችላል? ይሄ ጥበብ ሊሆን ይችላል? ከላ ዙልም በደል ነው። ይሄ መላእክተኞች የተላኩበትን መንገድ መልቀቅ መታው ዙልም ነው። ሰዎችን መበደል ነው። ፊልሐቂቃ መጨከን ነው። እነዛ ሽርክ የሚሰሩ ሰዎች እነማን ናቸው ካልን ደግሞ የኛው ዘመዶች ናቸው፣ የኛው ወገኖች ናቸው፣ የኛው ቤተሰቦች ናቸው። ወላ ኩል ያህል አበዛውባችሁ። ጉዳዩ ይህንን ካወቅን ለምን እንደተፈጠርን ካወቅን እና መላእክተኞች የተላኩበት ዓላማ ምንድነው የሚለውን ካወቅንና ፊልሐቂቃ በስነ ስርዓት ከገባን ከተረዳ ነው አለቀ። በሱ ላይ ጸንተን እንጓዝበታለን ማለት ነው። ስለዚህ መላእክተኞች የተላኩት ለተውሂድ ጥሪ ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አሉ ወለአንቢያኡ ነቢያቶች ኢኽወቱን ወንድማማቾች ናቸው አሉ። ነቢያቶች ወንድማማቾች ናቸው። ወዲኑሁም ዲናቸው ዋሂዱን አንድ ነው አሉ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም። ምንድነው እሱም? ወደዕወቱ ኢለ ተውሂድ ወደ ተውሂድ መጣራት ነው እሱ። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አሉ ወለአንቢያኡ ነቢያቶች ኢኽወቱን ወንድማማቾች ናቸው። ወዲኑሁም ዲናቸው ዋሂዱን አንድ ነው፣ ዲናቸው አንድ ነው። እሱም ወደ ተውሂድ መጣራት ነው። ሙተፈቁን ዐለይህ ይህንን ቡኻሪና ሙስሊም ተስማምተውበታል ሐዲሱን። እንግዲህ መላእክተኞች የተላኩበት ተውሂድ ለተውሂድ ነው። ያን ሁሉ ችግር መከራ ሲቋቋሙ የነበረው በዚህ በተውሂድ ነው። ስለዚህ ፊልሐቂቃ ትክክለኛ የተውሂድ ሰዎች ከሆን ብዙ መከራዎች ይመጣሉ፣ ብዙ ችግሮች ይመጣሉ፣ ብዙ ነገሮች በእኛ ላይ የሚመጡ ብዙ ነገሮች ይኖራሉ። እነዛን ሁሉ ሶብር ማድረግ ያስፈልጋል። ምክንያቱም እንደሚታወቀው ነቢያቶች የተውሂድን ጥሪ ሲጣሩ ብዙ መከራዎችን ያሳለፉ ስለነበር ብዙ ችግሮችን ሲያሳልፉ ስለነበር ያንን ማወቅ አለብን። የእነሱን ፈለግ መከተል ይኖርብናል። ፊልሐቂቃ السؤال السابع ሰባተኛው ጥያቄ ما هو توحيد الرب توحيد الرب የሚባለው እሱ ማን ነው? ما هو ማለት እሱ ማን ነው? توحيد الرب توحيد الرب በተንከባካቢነቱ በአስተናባሪነቱ መነጠል፣ እሱን መነጠል ማለት ምን ማለት ነው? ማ ሁወ ማለት እሱ ምንድነው ማለት ነው? ተውሂድ ማለት ደግሞ መስደር ነው። ወሐደ ይወሂዱ መነጠል ማለት ነው። አረብ በተንከባካቢነቱ በፈጣሪነቱ በአስተናባሪነቱ መነጠል ማለት ምን ማለት ነው? ተውሂዱ ረብ ወይ ተውሂዱ ሩቢያ ማለት ነው። ተውሂዱ ረብ እና ተውሂዱ ሩቢያ ማለት እሱ ትርጉሙ ምንድን ነው? አልጀዋብ መልሱም አሉ አልጀዋቡ መልሱም ተውሂዱ ረብ ማለት ወይ ተውሂዱ ሩቢያ ማለት ተውሂዱሁ አላህ ሱብሓነሁ ወተዓላን መነጠል ነው። ተውሂዱሁ ማለት ተውሂዱላህ ኢፍራዱላህ ማለት ነው። አላህ ሱብሓነሁ ወተዓላን መነጠል ነው። ቢአፍዓሊሂ በሚሰራቸው ስራዎች አላህ ሱብሓነሁ ወተዓላ ራሱ በሚሰራቸው ስራዎች እሱ ምን ማድረግ መነጠል። ለምሳሌ ከልኸልቂ መፍጠርን ይመስል ወተድቢሪ ማስተናበርን ይመስል ወገይሪሂማ ከነዚህም ሌላ ያሉ ይሆኑ እነዚህ የአላህ ሱብሓነሁ ወተዓላ ስራዎች ናቸው። በዚህ ስራው
መነጠል እሱን መነጠል ምን ይባላል? ተውሂዱ ረብ ተውሂዱ ሩቢያ ተብሎ ይባላል። ልብ በሉ። ተውሂዱ ረብ ማለት ተውሂዱሁ እሱን መነጠል አላህ ሱብሓነሁ ወተዓላ መነጠል ቢአፍዓሊሂ በሚሰራቸው ስራዎች እሱ በሚሰራቸው ከልኸልቂ መፍጠርን ይመስል የሚፈጥረው ማን ነው? አላህ ነው። ወተድቢሪ ማስተናበርን ይመስል የሚያስተናብረው ማን ነው? አላህ ነው። ይህ በሱ እነዚህ የእሱ ስራዎች ናቸው። በሚሰራቸው ስራዎች እሱን መነጠል ምን ይባላል? ተውሂዱ ረብ ይባላል። ወገይሪሂማ ከነዚህም ውጭ አሉ ሕያው ማድረግ፣ መግደል፣ መንሳት፣ ማክበር፣ ማደህየት የመሳሰሉት። ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ አለ አልሐምዱ ምስጋና ሊላሂ ለአላህ ነው። ምስጋና ጀሚዑል መሐሚድ ምስጋና ሁሉ በአጠቃላይ ሊላሂ ለአላህ ነው። ረቢል ዓለሚን ለዓለማቱ ጌታ ረቢል ዓለሚን አይ ራቢቢል ዓለሚን ዓለማትን የፈጠረ ዓለማትን የሚንከባከብ ለሆነው ለአላህ ሱብሓነሁ ወተዓላ ነው ምስጋናዎች ሁሉ በአጠቃላይ ማለት ነው። ስለዚህ ረብ ማለት እዚህ ላይ ራቢቢል ዓለሚን ማለት ነው። ዓለማትን የፈጠረ የሚንከባከብ ማለት ነው። ከዚህም እንረዳለን ተውሂድ ሩብያን እንረዳለን ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አሉ አንተ አሉ ጌታቸውን ረቡ ሰማዋቲ የሰማያታት ጌታ ነህ ፈጣሪ ባለቤት ነህ ወልአርዲ እንደዚሁ የመሬትን ባለቤት ፈጣሪ ነህ ሲሉ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ጌታቸውን ገልጾታል። አንተ ረቡ ሰማዋቲ ወልአርድ የሰማያታት ባለቤት የመሬት ባለቤት ፈጣሪ አስገኝ ማለት ነው። ስለዚህ ከዚህ የምንረዳው ምንድነው? ተውሂድ ሩቢያን ሙተፈቁን ዐለይህ ቡኻሪና ሙስሊም ይህንን ተስማምተውበታል። ተውሂድ ሩቢያን ከዚህ እንረዳለን ነው። ወአላ ኩሊ ሃል በተውሂድ ሩቢያ ላይ የመካ ሙሽሪኮችም ያመኑበት ነው። አላህ ሱብሓነሁ ወተዓላ ይህን አስመልክቶ ይላል ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርድ ለየቁሉነ አላህ ሰማያትን መሬትን የፈጠረው ማን ነው ብለህ ብትጠይቃቸው አላህ ነው ይሉሃል ይላል። ሰማያትን መሬትን የፈጠረው ማን ነው ብለህ እነዛ ሙሽሪኮችና አጋሪያኖችን ብትጠይቃቸው አላህ ነው ይሉሃል። ተውሂድ ሩቢያ ላይ ምን አድርገዋል? እነሱ አቀሩ ቢሂ አረጋግጠውበታል የመካ ሙሽሪኮች። እሺ ተውሂድ ሩቢያ ላይ ካረጋገጡ ችግራቸው ምን ላይ ነው ከተባለ ተውሂድ ኡሉሂያ ላይ ነው። ተውሂድ ኡሉሂያ ላይ ችግር አለባቸው። ለሁበል ያርዳሉ፣ ለምናቱ እዛ ለሚሏቸው ለነሱ ይሳላሉ፣ በነሱ ይመካሉ፣ ይተናነሳሉ። አምልኮን ከአላህ ውጭ ላለ ለጣዖቶቻቸው ለታቦቶቻቸው የምን ያደርጋሉ? ይሰጣሉ ማለት ነው። ስለዚህ ተውሂድ ኢላህ ላይ ችግራቸው ማለት ነው። ለዛም ነው ላኢላሃ ኢለላህ በሉ ሲባሉ አንልም ያሉት። ምክንያቱም ትርጉሙን ስለተረዱ ላኢላሃ ኢለላህ ካሉ ለታቦት ለጣዖት ለሁበል እንደማያርዱ እንደማይሳሉ ስለተረዱ አምልኮን ከአላህ ውጭ ሌላ ማድረግ እንደማይችሉ ስለተረዱ ላኢላሃ ኢለላህ ትርጉሙ መልእክቷ ያ መሆኑን ስለተረዱ ቋንቋቸው ስለሆነ አንልም ነው ያሉት። እንደምን ያሉት እነሱ አጀዐለ አልአሊሀተ ኢላሃን ዋሂዳ እነ ሀዛ ለሸይኡን ዑጃብ ይሄ ሙሐመድ ብሎ አማልክቶችን አንድ አምላክ አደረገን ይሄ የሚገርም ጉዳይ ነው ናት። ተዓጀቡ። ምክንያቱም ላኢላሃ ኢለላህ ካሉ ለሁበል ማረድ የለም፣ ከዛ በኋላ መሳል የለም። ሁበልን ሊጥሉ ነው፣ ሊያፈርሱ ነው፣ ሊንዱ ነው። ማዕናውን ምን አድርገዋል? ተረድተውታል በስነ ስርዓት ማለት ነው። ያንን ስለተረዱ እነሱ ምን አሉ? ላኢላሃ ኢለላህ ለማለት አልደፈሩም ማለት ነው። ስለዚህ ችግራቸው የመካ ሙሽሪኮች ችግራቸው ምን ላይ ነው? ተውሂዱል ኢላህ ወይ ተውሂዱል ኡሉሂያ ላይ ነው። ተውሂዱ አሩቢያ ላይ ከሆነ ችግር አልነበረባቸውም። ተውሂድ ሩቢያ ምን አድርገዋል? እነሱ አረጋግጠዋል። አቀሩ ቢሂ ይህን አላህ ሱብሓነሁ ወተዓላ ይነገርን ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርድ ለየቁሉነ ይሄ ብዙ ቦታዎች ላይ አላህ ሱብሓነሁ ወተዓላ ነግሮናል። ይህን ካወቅን ዘንድ የመካ ሙሽሪኮች ናም ተውሂድ ሩቢያን አረጋግጠውበታል ተብሏል። የሀገራችን ሙሽሪኮች ይሳ ተውሂድ ሩቢያን አረጋግጠውበታል ወይ? የሀገራችን ሙሽሪኮች ከሆኑ አያረጋግጡበትም፣ አላረጋግጡም፣ ንደውታል ተውሂድ ሩቢያን።
ምናልባት ሰምታችሁ ከሆነ ካሁን ቀደም ካልሰማችሁም ደግማዋለሁ። የሀገራችን ሱፊዮች ዓለምን የሚያስተናብር 3 ናቸው ይላሉ። ልብ በሉ። ዓለምን የሚያስተናብር ተድቢር የሚያደርግ 3 ናቸው ይላሉ። አላህ፣ ረሱል፣ አማኞች ወልዮች ናቸው ይላሉ። እነዚህ ዓለምን ያስተናብራሉ ይላሉ። ለአላህ ዓለምን በማስተናበር 1/3ኛው አለው። ለወልዮች ዓለምን በማስተናበር 1/3ኛው አላቸው። ለረሱል ዓለምን በማስተናበር 1/3ኛው አላቸው ይላሉ። ያ ማለት ልጅ ይሰጣሉ፣ ያደህያሉ፣ ያከብራሉ፣ ጤና ይሰጣሉ፣ ጤና ይነሳሉ። ይሄ አቅሙ አላችሁ ማለት ነው። ይሄን አስመልክቶ ሙሐቀቅ እና የሆነ የተከሰተ የሆነ ቂሷን ታሪክ እነግራችኋለሁ። ይሄ ምንድነው? ተምሪን እንድትማሩበት ነው። አውቃችሁ እንድትማሩበት ያክል ነው። እዛው እኛ አካባቢ ነው ይሄ ነገር የተከሰተው። ጉዳዩን ያው ሱፍዮች ይቀበሉታል። የሁላቸውም እምነት ነው። እነዚህ ረኢስ መሪዎቻቸው እውቀቱ አለን ብለው የሱፍያን መንገድ የሚመሩ ሰዎች የነሱ እምነታቸው ነው። በዚህ ነው አዋሙም ማህበረሰብ በዚህ መልኩ ነው እንዲማር የተደረገው። ለዚህም ነው ቀብር ልመና የሚሄዱት፣ ሸሆቹ ዚያራ ብለው አፊያ ጥየቃ የሚሄዱት። አፊያ ይሰጣሉ፣ ባጭር ያስቀራሉ፣ የሩቅያ ያሉ እያሉ የሚቀባጥሩት ይሄ እምነት ስላላቸው ነው። አላ ኩል ያህል እዛው እኛ ሰፈር አካባቢ የሆነ ሰው ሶደቃ ይሶድቅና የአገሩን ቃዲ ይጠራል። ቃዲ ስላችሁ በጣም ሰው የሚቀበለው ነው። ብዙ ጉዳዮች ላይ የሚያስገቡት ሰው ነው። ብዙ እጁ ረጅም ነው። አላኩል ያል ሰውየው ያን ሰውዬ ጠሩትና ሶደቃውን ከበላ በኋላ ያ ሶደቃ ያደረገው ሰውዬ አባቱ ለዛ ሰውዬ እስኪ ያንቱ አፍ እኮ ጥሩ ነው፣ ተንፈስ ተንፈስ በሉበት፣ ዱዓ አድርጉበት ብሎ ይለዋል ለዛ ለቃዲው፣ የሶዳቂው አባት ማለት ነው። ከዛም ያን ሰውዬ ወደ ምን ገባ? ወደ ቂሷ ገባ። ምን ወደሚል ቂሷ ገባ? ናም ይህማ ትክክል ነው አለ። ጥሩ አባት ያለው ጥሩ ነው፣ ለልጁ ዱዓ ያስደርጋል አለ። ልብ በሉ፣ ይህን የሚለው ቃዲ ነው። ጥሩ አባት ያለው ጥሩ ነው፣ ለልጁ ምን ያስደርጋል? ዱዓ ያስደርጋል ይላል። ከዛም በኋላ ወደ ቂሷ ገባ። አንድ ነገር ልንገራችሁም አለ። የሆነ ሸኽዬ የሆነች ሴትን ይመለከታል። ሲመለከት ጊዜ ታምራዋለች። ያማራችው ጊዜ ካላገባኋት አለ። ባል ነበራት ደግሞ አለ። ባል ነበራት። አይ ይፍታና ለኔ መስጠት አለበት ብሎ ሸህየው እምቢ አለ። ከዛም ያን የልጅቱ ባለቤት አልፈታም፣ እኔ በተአምር ሚስቴን አልፈታም ብሎ መልስ ሲሰጥ የልጅየው አባት ልጄ ሆይ ፍታና ስጥ፣ ምክንያቱም ባጭር ያስቀሩሃል። አሻህሬ ነው የመጣ የፈለኩበት ባጭር ያስቀሩሃል። ፍታና ስጣት ብሎ አባትየው ልጅየውን መክሮ ገስጾ ያችን ልጅ ፈታና ለሸህየው ሰጠ ይላል። ከዛም ይሄንን ቂሷ ከቀሰሰ በኋላ ቂሷውን ሲያጠቃልለው ምን አለ? ያ ልጅ አልፈታም ብሎ ቢውል ኑሮ ባይፈታ ኑሮ ያችን ፈቶ ባይሰጥ ኑሮ ለሸህየው ባጭር ያስቀሩት ነበር አለ።
ባጭት ያስቀሩት ነበረ። ምክንያቱም አማኞች ወልዮች ዓለምን በማስተናበር አንድ ሶስተኛው ስላላቸው። በዚህም አልበቃውም። የቁርአን ማስረጃ አለና ምን አመጣ? ወሊላሂ ልዕዘቱ ወሊረሱሊሂ ወሊልሙእሚኒን አለ። ልብ በሉ። ወሊላሂ ልዕዘቱ ስልጣን ለአላህ ነው፣ አንድ ሶስተኛው ማለት ነው። ወሊረሱሊሂ ለመላእክተኛው አንድ ሶስተኛው፣ ወሊልሙእሚኒን ለአማኞች አንድ ሶስተኛው አላቸው ማለት ነው። ዓለምን በማስተናበር እጃቸውን ያስገባሉ። አማኞች አንድ ሶስተኛ አላቸው፣ ረሱል አንድ ሶስተኛ አላቸው፣ አላህ አንድ ሶስተኛ አለው ማለት ነው ብሎ ይህን አንቀጽ አመጣ። እንግዲህ ይሄ እምነታቸው ይሄ ነው። ይሄ ትርጉም አይደለም፣ የሱ ማዛባት ነው፣ ተሕሪፍ ነው። አላህ ሱብሓነሁ ወተዓላ እዛ ቦታ ላይ እያወራ ያለው በኑ ሙስጠሊቅ ላይ የተከሰተውን በሙናፊቆች ማለት ነው የተናገሩትን መልስ ሲሰጥባቸው ነው። አላህ ሱብሓነሁ ወተዓላ ስለዛ እየተናገረ ነው። አንቀጹ የሚሄድ አይደለም ከቦታው ጋር። አላ ኩሊ ሃል ለማለት የፈለኩት ምንድነው? ዓለምን በማስተናበር መሻይኾች ወልዮች አንድ ሶስተኛ አላቸው ብለው ያስቀምጣሉ። አሁን ደግሞ ከዛ ወረድ እያሉ ሲመጡ ሁለት ሶስተኛው አላቸው ብለዋል። ዓለምን በማስተማር ሁለት ሶስተኛው አላቸው ለመሻይኾች ለወልዮች። ምክንያቱም አሉ ረሱል ሙተዋል። አልዑለማኡ ወረተቱል አንቢያ፣ ዑለማዎች የነቢያቶች አልጋ ወራሾች ናቸው። ስለዚህ የረሱልንም ወርሰዋል። የረሱልን ስለወረሱ የነሱ አንድ ሶስተኛ ዕጣ ነበራቸው፣ የረሱል አንድ ሶስተኛ ዕጣ ነበረ። እሱን ስለወረሱ ሁለት እጅ አላቸው። ዓለምን የማስተናበር ሁለት ሶስተኛው አላቸው። ይህ ማለት ማለት ከአላህ በልጠው ማለት ነው። ይሄ ክህደት ሱብሃንአላህ። ይህ ክህደት ከምን ላይ የተከሰተ ነው? ተውሂድ ሩብያ ላይ የተከሰተ ነው። ልብ በሉ። አሁን አብዛኛው ሀገራችን ላይ ያሉ ሱፊያ ተከታዮች ከዛሊክ አህባሾች ቀብር ይለምናሉ። ለምሳሌ ከዚህ አሱሳ ምትሄዳለች፣ ከዚህ ቃጥባሬ ምትሄዳለች፣ ከዚህ አልከሱ ምትሄዳለች፣ ከዚህ ደገር ብላ ምትሄዳለች፣ ከዚህ ጎንደር ብላ ሻሊ ጎንደር ብላ ትሄዳለች። እዛ ሄዳ ምንድነው የምትለምነው? ልጅ ነው የምትለምነው፣ ጤና ነው የምትለምነው፣ አፊያ ነው የምትለምነው። ለምን? ሸሆቹ ይሰጣሉ ብለው ያምናሉ። ጤና መስጠት የሚችለው ማን ነው? አላህ ነው። ልጅ መስጠት የሚችለው ማን ነው? አላህ ነው። ወልዓጀብ የሚገርመው ምንድነው? የመካ ሙሽሪኮች ሲያምኑበት የነበረውን አሁን ያሉት ምን ማድረጋቸው ነው? መካዳቸው ነው። ለዚህ ነው የሱፍዮችና የአህባሾች አደጋ በጣም የከፋ ነው የሚባለው። ለዚህ ነው ከአህባሾችና ከሱፍዮች ጋር ያለን ልዩነት የተውሂድ የአቂዳ ነው። ከነሱ ጋር አንድ አይደለንም የሚሉት ሰለፊዮች ለዚህ ነው የአቂዳ ልዩነት አለን። እንግዲህ ተውሂድ ሩብያ ላይ ይሄን መሰለ የከረፋ አባባል የከረፋ አካሄድ የሚሄዱ ሰዎች ሱብሃንአላህ በጣም አደጋ ነው። ወዓላ ኩሊ ሃል ማ ሁወ ተውሂዱል ኢላህ የሚለው የቀጣይ ደርሳችን ማንሻችን ይሆናል። ሰዓቱ ትንሽ ረዘም አለ። ለዛሬው በዚህ እንብቃቃለን። ወዓላ ኩሊ ሃል የሚባለውን በስነ ሰዓት እንድንረዳው ونكتفي بهذا المقدار والله سبحانه وتعالى أعلم. صلى الله على نبينا محمد وعلى آله وصحبه وسلم.